ሰላም ውድና የተከበራችሁ የሞባይል ሜንቴናንስ ቤተሰቦች ዛሬ አንድ ፉል ሾርት ያለውን ስልክ እንዴት አድርገን ፊክስ እንደምናደርግ እናያለን። ይሄ ፉል ሾርት ያለውን ስልክ ፉል ሾርት መኖሩን ያረጋገጥኩት በዲሲ ፓወር ሰፕላይ እና በመልቲሜትር ተጠቅሜ ነው። መጀመሪያ ላይ ዲሲ ፓወር ሰፕላዩን አጀስት ካደረግኩ በኋላ የባትሪ ኮኔክተሩን የፖዚቲቭን ከፖዚቲቭ ኔጌቲቭን ከኔጌቲቭ ካደረግኩ በኋላ ቀጥታ ዲሲ ፓወር ሰፕላዩን ዜሮ ነው የሚያስገባው። ይህ የሚያሳየው ፉል ሾርት አለ ማለት ነው። በመልቲሜትር ቼክ ሳደርገው መልቲሜትሩን ዳይወድ ሙድ ላይ አድርጌ መልቲሜትራችንን ዳይወድ ሙድ ወይም ኮንቲኒቲ ሙድ ካደረኩኝ በኋላ ቼክ ሳደርገው መልቲሜትሩ ድምጽ ያሰማል። 00 ሪዲንግ አለው፣ ሳውንድም አለው። ቫልዩ ደግሞ 00 ያስገባዋል። ይህ የሚያሳየው ስልኩ ፕራይመሪ ሴክሽን ላይ ፉል ሾርት አለ ማለት ነው። ይህንን ፊክስ ለማድረግ መጀመሪያ ምን ያስፈልገናል? ሾርት ኪለር ያስፈልገናል። ሾርት ኪለር ምንም አይነት ተአምር አይደለም። በባትሪ መስራት እንችላለን። በአሮጌ ባትሪዎች መስራት እንችላለን። ባትሪውን ከ3.6 እስከ 4.2 ካደረስን በኋላ ይህንንም በዲሲ ፓወር ሰፕላይ ማስነሳት እንችላለን። ባትሪውን ቮልቴጃችንን ፉል ብናደርገው የተሻለ ነው። ቮልቴጁን ከ3.6 እስከ 4.2 በዲሲ ፓወር ሰፕላይ ፉል ካደረግነው በኋላ ባትሪውን ሾርት ያደረገውን ቦርድ ስልኩን በስነ ስርዓት ከፈታን በኋላ ቦርዱን ሮዝን እንቀባዋለን። ሮዝን ማለት ደረቁን ፔስት በካውያችን ማጨስ ማለት ነው። ቦርዱ ላይ ኮምፖነንቶቹ ላይ ወይም አይሲዩ ላይ እናጭሱን በደንብ እናጨሰዋለን። ይህ ጥቅሙ ምንድነው? ሾርት ኪለራችንን አፕላይ ስናደርገው ሾርት ያደረገው ኮምፖነንት ወይም አይሲ ሲቀልጥ እንዲታየን ማለት በቀላሉ እንዲታየን ማለት። ስለዚህ ሮዝን ከቀባ ነው በኋላ ሾርት ኪለራችንን ኔጌቲቭን ማንኛውም ግራውንድ ላይ እናደርጋለን። በፖዚቲቭ ደግሞ ባትሪ ኮኔክተራችን ፖዚቲቭ ላይ አፕላይ እናደርጋለን። እዛው ላይ መቆየት አያስፈልገንም። ምክንያቱም ሾርቱ ከፍተኛ ከሆነ የባትሪ ኮኔክተራችንን ጫፍ ያቀልጠዋል። ስለዚህ ምን እናደርጋለን? ኔጌቲቭን ግራውንድ ላይ ካስያዝን በኋላ በፖዚቲቭ ጠቅ ነካ አድርገን ቶሎ ለቀቅ ነካ እያደረገን ለቀቅ እናደርገዋለን ማለት ነው። ያኔ የሚያልበው ቦታ ወይም የሚቀልጠውን ቦታ እናያለን። እዚች ቦርድ ላይ በፓወር አይሲ አካባቢ ያለ ካፓሲተር ሲቀልጥ የሚታየው ይሄውና እንደምታዩት እየቀለጠች ያለችው ኮምፖነንት ይችኛዋ ካፓሲተር ነች። ይችኛዋን ካፓሲተር ሪፕሌስ ወይም ሪሙቭ ማድረግ ያስፈልገኛል ማለት ነው። እኔም የተስተካከለልኝ ይችን ኮምፖነንት ሪሙቭ አድርጌ ነው። ስለዚህ አይሲ ከሆነ ሪፕሌስ ማድረግ ይጠበቅብናል። አይሲ ሲቀልጥ ይታየናል ማለት ነው። አይሲው ከሆነ ይሄኛውን ቮልቴጅ ወይም ይሄ ሾርት ኪለር አፕ ላይ ስናደርግበት አይሲው ሲቀልጥ ይታየናል። ስለዚህ አይሲ ከሆነ ሪፕሌስ ማድረግ ያስፈልጋል። ኮምፖነንት ከሆነ ደግሞ ሪሙቭ የሚደረግ ቦታ ላይ ከሆነ ያን ያህል የማያስፈልግ ቦታ ከሆነ ሪሙቭ ማድረግ እንችላለን። አስፈላጊ የሆነ ቦታ ከሆነ ደግሞ ያችን ኮምፖነንት ከተመሳሳይ ስልክ ላይ ሪፕሌስ ማድረግ ይጠበቅብናል ማለት ነው። እኔ ተስተካከለልኝ ይችን ኮምፖነንት ብቻ ሪሙቭ አድርጌ ነው። ስለዚህ ይጠቅማቸዋል ብዬ ስላሰብኩ ነው። በቀጣይ ቪዲዮ ከፓወር ጋር የተያያዙ ችግሮችን ሙሉ ለሙሉ እናያለን። ማለትም ኦፕን ሰርኪዩት ሊኖር ይችላል። በዲሲ ፓወር ሰፕላይ ስናስነሳው ምንም አይነት ቫልዩ ምንም አይነት የከረንት እንቅስቃሴ የሌለው ኦፕን ሰርኪዩት እንለዋለን። ሾርት ሰርኪዩት አሁን እንዳየነው ሾርት ሰርኪዩት ሊኖር ይችላል። ወይም መገናኘት የሌለበት ኮምፖነንት ከግራውንድ ጋር ሾርት አድርጎ ስልኩን ሊዘጋ ይችላል። ሊንኬጅ ሃፍ ሾርት ማለት ነው። ሊንኬጅ ሊኖር ይችላል። እንደዚሁም ከሲፒዩ ጋር የተያያዙ ችግሮች ከኤምኤምሲ ጋር የተያያዙ ችግሮችን በሰፊው እናያለን። በቀጣይ ቪዲዮ እስከምንገናኝ ባይ